ሄሎ ገልተንቤ ትራቭልስ ኤንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ዛሬም እንደተለመደው ስለ አዲስ የፓስፖርት አፕሊኬሽን ፎርም ስለ DS60 ወይም DS60 ስለሚባለው የፓስፖርት አፕሊኬሽን ፎርም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወደ ቤተሰቦቼ በዋናነት አራት ነገሮችን እናያለን። ስለ DS60 ፎርም በራሱ ምን ማለት ነው? DS60 የሚሞላው ማን ነው? ከDS60 ፎርም ጋር የሚቀርቡ ሌሎች ዶክመንቶችስ ምንድናቸው? እንዲሁም በመጨረሻ ላይ DS60 ፎርም የሚሞሉ ሰዎች መውሰድ ያለባቸውን ጥንቃቄዎች ወይም የሚጠየቁ ጥያቄዎች ምንድናቸው የሚለውን ወደ መጨረሻ ላይ እናወራለን። ወደ ቤተሰቦቼ በቀጥታ ወደ DS60 ፎርም ምን ማለት ነው ወደሚለው ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ ለሌሎች ያካፍሉ። እናንተም የበለጠ ቤተሰቡ ነው። DS60 ማለት ምን ማለት ነው? ወደ ቤተሰቦቼ እስከ ዛሬ ድረስ ብዙ የተለያየ የፓስፖርት ፎርሞችን ይዤ መጥቻለሁ። አሁንም በጣም ብዙ የፓስፖርት ፎርሞች አሉ። እናንተ ማወቅ ያለባችሁ ብዬ ስለማምን ስለ እያንዳንዱ የፓስፖርት ፎርሞች አትሊስት ብታውቁ ለአሁንም ነው ለወደፊት ጀነሬሽን በጣም ይጠቅማል። ወደ ቤተሰቦቼ ብዙውን ጊዜ ስለ የፓስፖርት ፎርሞች ስናገር አብዛኛውን ጊዜ የፓስፖርት ፎርሞች ዲዛይን ወይም ከስትራቴጂ ተደርጎ የሚሰሩት እዚህ ሀገር ባለው ነባራዊ ሁኔታ ነው። which is directly የኛን ላይፍ ሰርክምስታንስ ቼክ ወይም ዳይሬክት ተች ላይ ያደርግ ይችላል። ወይም እያንዳንዱ የፓስፖርት ፎርሞች ላይ እኛ ወይም የኛ ኢትዮጵያውያን ወይም አፍሪካውያን ኢንቮልቭ ያደርጋሉ አያደርጉም? ይሄ ምክንያቱም ፓስፖርቶቹ ፎርሞቹ የተዘጋጁት በዚህ ሀገር ስታንዳርድ በዚህ ሀገር ባለው ነባራዊ ሁኔታ ወይም ሲቹዌሽን ስለሆነ ምናልባት ዳይሬክት ተች ላይ ያደርገን ይችላል። ነገር ግን አልፎ በእኛም በአፍሪካም ወይም በኢትዮጵያውያን አበሻዎች ላይ ወይም ኤርትራውያን ቤተሰቦቻችን ላይ የሚገጥሙን ብዙ የፓስፖርት አፕሊኬሽን ኤረሮች ስላሉ ምናልባት እያንዳንዱን ፓስፖርት የምናገረው ምናልባት ከ50 ቤተሰብ ወይም ከ30 ቤተሰብ አንዱ ቤተሰባችን ላይ ሀፕን ሊያደርግ ይችላል በሚል ነው አብዛኛው ነገር። ግን እዚህ ምክንያቱም የፓስፖርቶቹ ዲዛይን የተደረጉት እዚህ ቅድም እንደነገርኳችሁ እዚህ ያለው ሲቹዌሽን በጣም ኮንሲደር በማድረግ ነው። እያንዳንዱ ፓስፖርት የራሱ ሪዝን አለው። እያንዳንዱን ጓዳ ደግሞ ቴች ያደርጋል። ግን የኛን የአፍሪካን ወይም የኢትዮጵያውያንን ጓዳ ቴች ላይ ያደርግ ይችላል። ምናልባት ወደፊት ግን እንደዚህ አይነት ነገሮች ሀፕን የሚያደርጉ ከሆነ በምንም አይነት ሁኔታ ውስጥ ቢትሆኑ በተለይ ፓስፖርት ማግኘት ለሚፈልጉ ሰዎች በምንም አይነት ሁኔታ ውስጥ ብንሆን ህጎች አሉ፣ የፓስፖርት አፕሊኬሽን አይነቶች አሉ። እነዛን እኔ እንደሚዘረዝርላችሁ እነዛን ተከትላችሁ በምንም አይነት ሁኔታ ውስጥ ብትሆኑ ፓስፖርት ማግኘት እንደምትችሉ ህጉ ስላለ ወይም ህጉ ስላስቀመጠ ነው። ነገር ግን የትኛው ፎርም ለየትኛው አይነት ሲቹዌሽን ይጠቅማል የሚለውን ስለማታውቁ ወይም ብዙ ኢንፎርሜሽን ላይኖራችሁ ይችላል በሚል ነው እያንዳንዱን የፓስፖርት ፎርሞችን ለእናንተ ማመጣው። ምናልባት እንደነገርኳችሁ ወይ ከ30 ቤተሰብ አንዱ ቤተሰብ በእንዲህ አይነት ሁኔታ ውስጥ ካለ እነዚህ ማመጣቸውን ፎርሞች በትክክል በመከተል ፓስፖርት አፕሊኬሽን ሞልቶ ፓስፖርታቸውን ማግኘት ይችላሉ ማለት ነው። ስለዚህ ዛሬ የምናየው DS60 ማለት አንድ ሰው የስም ለውጥ ካደረገና ነገር ግን የስም ለውጡ በሲቲዝንሺፕ ላይ ወይም ሲቲዝን ዜግነት ስትወስዱ የሲቲዝንሺፕ የምንወስዳት ሰርቲፊኬት አለች። እዛች ላይ ያለው ስምና አሁን ፓስፖርት ለማግኘት ሳመለክት ደግሞ በሌላ ስም መጠራት ከፈለገ ሲቲዝን ከሆነ በኋላ እዛ ሲቲዝን ሰርቲፊኬት ላይ ያለውን ስም ባይፈልግና ያንን ስም በአዲሱ ፓስፖርቱ ላይ አዲስ ስም ማውጣት ቢፈልግ ያለምንም ኮርት ኦርደር ወይም ያለምንም የሜሪጅ ሰርቲፊኬት ለፓስፖርት አፕላይ ማድረግ ይችላል ማለት ነው። ምን ማለት ነው? ስም ለውጥ ስላለ ሲቲዝን ላይ ያለው ስም ሌላ ነው። ሲቲዝን ስትሆን የሰጠኸው ስም ሌላ ነው። አሁን ደግሞ ፓስፖርት ለማግኘት አፕላይ የምታደርግበት ስም አዲስ ስም ነው። ስለዚህ ስም ስለቀየርክ ፓስፖርት አታገኝም ማለት አይደለም። ህጉ አለ፣ ማግኘት ትችላለህ። ስም ስቀየር ደግሞ ሁሌ ኮርት ኦርደር አያስፈልግም ወይም ሜሪጅ መሆን ግዴታ አይደለም። ስለዚህ አንተ ያለምንም ኮርት ኦርደር ወይም ያለ ሜሪጅ፣ ሴቷም ከሆነች ያለምንም ሜሪጅ ስም ለውጥ ቀጥታ
የድሮ ስማችሁን ማትፈልጉ ከሆነ ከፓስፖርት አፕሊኬሽን DS11 ጋር ይሄንን DS16 አብራችሁ በመሙላት በአዲሱ ስም አዲስ ፓስፖርት ማውጣት ትችላላችሁ ማለት ነው። ሶ አጠቃላይ DS16 ማለት አንድ ሰው የስም ለውጥ ካደረገና ነገር ግን የስም ለውጡ የፍርድ ቤትን ሂደት ሳይከተል ኖርማል በራሱ የበርዝ ሰርቲፊኬቱ ላይ ያለው ስም ሌላ ከሆነ ወይም ሲቲዝን ከሆነ በኋላ በሲቲዝን ሰርቲፊኬት ላይ ያለው ስም ሌላ ከሆነ ለአዲስ ስም አዲስ ፓስፖርቱ ላይ አዲሱ ስም እንዲሆንለት ወይም እንዲገባለት የሚያመለክተው የፎርም አይነት ነው DS16። ብዙ ውድ ቤተሰቦቼ ይሄኛው ፎርም ቀደም ብዬ አንድ የሰራሁት ቪዲዮ አለ DS71 የሚባለው ተመሳሳይ ነው። ምክንያቱም DS71 ማለት አንድ ሰው ያለ ምንም መታወቂያ በበርዝ ሰርቲፊኬት ወይም በሲቲዝንሺፕ ፔፐር ብቻ ፓስፖርት እንዴት ማግኘት እንዳለበት ወይም ማመልከት እንዳለበት የሚል ነው DS71። ምናልባት DS71ን ያላያችሁ ውድ ቤተሰቦች ካላችሁ ወደ ኋላ ተመልሳችሁ ያንን ቪዲዮ ብታዩ ብዙውን ጊዜ የሚሰራቸው ቪዲዮዎች አንድ ላይ በጣም ተያያዥነት ያላቸው ነውና አንዱ ካመለጣችሁ ይሄኛው አዲስ ክፍል ይመጣና እንደገና ኮንፊዝ እንዳያረጋችሁ እያንዳንዱ ቪዲዮ ተራ በተራ ቢታዩ አንዱ ከአንዱ በጣም ኮኔክትድ እና የሆነ ክሊር የሆነ ኢሜጅ ይኖራቸዋል ብዬ ስለማስብ ነው። ሶ ይሄኛው ባለፈው ከሰራሁት ከDS71 ወይም DS71 ምንም ማለት ያለ ምንም መታወቂያ በበርዝ ሰርቲፊኬታችሁና ወይም በሲቲዝንሺፕ ዶክመንታችሁ ፓስፖርት ማመልከት እንዴት እንደምትችሉ አንድ ምስክር ወይም የሚመሰክርላችሁን ሰው አምጥታችሁ እንዴት ፓስፖርት ማግኘት እንደምትችሉ ነው DS71 ቀደም ሲል በነበረው ቪዲዮ ላይ ካስታውሳችሁ። ይሄኛው ተመሳሳይ ነው እንደዚሁ። DS60 የሚባለው ደግሞ ያለ ምንም የፍርድ ቤት ትዕዛዝ ወይም ያለ ምንም ጋብቻ የስም ለውጥ ማድረግ ፈልጋለሁ ካላችሁ እና በአዲሱ የፓስፖርታችሁ ላይ አዲስ ስም የምትፈልጉትን ስም አስገብታችሁ ለፓስፖርት አፕላይ የምታደርጉበት የፎርም አይነት ነው። ለዚህኛውም ፎርም ልክ እንደባለፈው ዊትነስ ወይም ይሄን ሰው ከዚህ በፊት በዚህ ስም አውቀዋለሁ አሁን ደግሞ አዲስ ስሙ ይሄ ነው የምላችሁን የዊትነስ ለእናንተ እንደ መስካሪ የሚሆን ሰው ከዚሁ ከDS60 ጋር አብሮ ይቀርባል ማለት ነው። እሱን ወደ ኋላ የሚዘረዝርላችሁ ነገር ይሆናል። ሰው ትንሽ ተመሳሳይነት አለው። ውድ ቤተሰቦቼ ስለ DS60 ምንድነው ትርጉሙ ይሄን ያህል ከነገርኳችሁ ለማሳጠር ያህል DS60 ማለት በበርዝ ሰርቲፊኬታችሁ ወይም በሲቲዝንሺፕ ሰርቲፊኬታችሁ ላይ ያለውን ስም ባትፈልጉ ከሆነና አሁን ፓስፖርት ለማውጣት ስትፈልጉ ፓስፖርታችሁ ላይ የምትፈልጉትን አዲሱን ስም ሞልታችሁ ከDS11 ጋር ለፓስፖርት ለማግኘት የምታመለክቱበት የፎርም አይነት ነው DS60 ማለት። ሰው ውድ ቤተሰቦቼ ብዙውን ጊዜ ብዙ ሰዎች በእነዚህ በሶስት ምክንያቶች DS16 ማመልከት ይችላል ወይም ብዙ አብዛኛው DS60 ኬዞች የሚመጡት በእነዚህ በሶስት ምክንያቶች ነው። አንደኛው ምክንያት ለምሳሌ ቀደም እንደነገርኳችሁ በልደት ምስክር ሰርቲፊኬታችሁ ወይም በሲቲዝንሺፕ ዶክመንታችሁ ላይ የተጻፈው ስም አሁን እናንተ ከምትፈልጉት ስም ጋር ምንም በፊደልም በትርጉሙም የተለየ ከሆነ የምትሞሉት የፎርም አይነት ነው። አንደኛው ሪዝን እሱ ነው። ሁለተኛው ሪዝን ለምሳሌ አንዳንድ ቤተሰቦች ልጆችን አዳፕት ማድረግ ይፈልጋሉ። ለምሳሌ አንድን ልጅ አዳፕት የሚያደርግ ቤተሰብ ልጁ ሲወለድ የባዮሎጂካል አባቱና የእናቱን ስም ነው የሚይዘው። መቼም ልጅ ሲወለድ ስም ይሰየማል አይደል? ሰው የተሰየመውን ልጅ እነዚህ ቤተሰቦች ያንን ልጅ አዳፕት ማድረግ ከፈለጉ የባዮሎጂካል አባት ወይም የእናቱን ስም ቀይሮ አሁን እኛንን የምናሳድገው እኛ በፈለግነው ስም አዲስ ስም ማውጣት እንፈልጋለን ለዚህ ልጅ ካሉ ያንን ይሄንን DS16 በመሙላት የልጁን የባዮሎጂካል እናትና አባት የሰየሙለትን የቤተሰቡን ስም ቀይሮ ወደ ራሳቸው ወደ አሳዳጊዎች ስም ያንን ለመቀየር ከፈለጉ ይሄንን DS16 ይሞላሉ። ሁለተኛው ሪዝን። ሶስተኛው ሪዝን ብዙውን ጊዜ ባልና ሚስቶች አብረው ይኖሩና ልጆችን ይወልዳሉ። ከዛ የሆነ ኢንሳም ሪዝን ወይ ቢጣሉና ቢፋቱ ብዙውን ጊዜ ልጆች ሲወለዱ የአባታቸውን ላስት ኔም ነው የሚያገኙት። የልጆች እናትም ስታገባ የባሏን ላስት ኔም ነው የሚይዙት። ብዙውን ጊዜ እንደዚህ አይነት ሁኔታዎች ያሉ ቤተሰቦች ቢለያዩ ዲቮርስ ቢደራረጉ እናት ልጄ ከዚህ በኋላ የዛ የቀድሞ ባሌን ላስት ስም መያዝ የለበትም አሁን አዲስ ላስት ኔም ሰጠዋለሁ ወይ የራሴን ላስት ኔም ይውሰድ ወይም ሌላ ላስት ኔም ሰጠዋለሁ ካለች
ወስና ያንን ይሄንን ዲኤስ 16 ትሞላና የልጁ የቀደመውን የአባቱን ላስት ኔም ይተዋል። አዲስ በሚሰጠው ላስት ኔም ከዚህ በኋላ ይጠራል ማለት ነው። ሶ እነዚህ ሜንሊ እነዚህ ሶስቱ ሪዝኖች ዲኤስ 16 የሚሞላባቸው እነዚህ ሶስቱ ሪዝኖች ናቸው። ሶ እነዚህን ሶስት ሪዝኖች ሁኔታ ውስጥ ያላችሁ ውድ ቤተሰቦች ካላችሁ ቀደሙ እንደነገርኳችሁ አብዛኛው የፓስፖርት አፕሊኬሽን ፎርሞች ዲዛይን የተደረጉት ወይም ጀስት እንደ ትምህርት ካልኩሌም ልባላችሁ የተቀረጹት እዚህ እነሱ ባላቸው በራሳቸው ካልቸር ሰርክም ዙሪያ ነው። ወይም ሞር ፎከስ የሚያደርገው የዚህን ህይወት ነቨራዊ ሁኔታ ነው። ምናልባት እኛን ቀደሙ እንደነገርኳችሁ ዳይሬክትሊ የእኛን የአበሻን ህይወት ወይም የአፍሪካን ህይወት ተች ላይ ያደርጉ ይችላሉ። ምክንያቱም አብዛኛው የእኛ ሰው በእንደዚህ አይነት ሁኔታ ውስጥ ኢንቮልቭ ስለማያደርግ ማለት ነው። ስለዚህ ብዙውን ጊዜ እንደዚህ አይነት ኬዞች በነጮች ላይ በጣም ሀፕን ያደርጋል። የተወሰኑ ፕሮሰስ ያረኳቸው ኬዞች አሉ በዚህ በዲኤስ 60 ላይ። ምናልባት እውነት ለመናገር በእኛ አበሻ አልገጠመኝም። ቀደም ብዬም የሆነ ቪዲዮ ላይ እንደነገርኳችሁ ቻይልድ አዳፕት እንዴት ማድረግ እንደሚቻል በምለው አንድ ጊዜ ከ3 ከ4 ዓመት በፊት አንድ አበሻ ልጆችን አዳፕት ለማድረግ እንደዚህ አይነት ፕሮሰስ እንዳደረገ አስታውሳለሁ። ነገር ግን ብዙውን ጊዜ እነዚህ አይነት አፕሊኬሽኖች ዳይሬክት እኛን ተች ባያደርጉም ወደፊት በሚመጣው ጀነሬሽን ላይ ሀፕን ላደርግ የሚችል ስለሆነ ከወዱ እያንዳንዱን የፓስፖርት ፎርሞችን አውቃችሁ ለምንም አይነት ነገር መፍትሄ እንዳለ ወይም ሶሉሽን እንዳለ ከወዱ እንድታስቡ በሚል ነው ውድ ቤተሰቦቼ እያንዳንዱን የፓስፖርት አይነቶችን ወደ እናንተ የማመጣው። ስለዚህ ዲኤስ 60 ማለት ይሄ እነዚህን ሶስቱን ነገር ወይም በእነዚህ በሶስቱ ነገሮች ሁኔታዎች ውስጥ ያለ ሰዎች ወይም ያሉ ሰዎች ለልጆችም ሊሆን ይችላል፣ ለትላልቅ ሰዎችም ሊሆን ይችላል እንደ ምስክር ሆነው ይሄንን ዲኤስ 16 ከዲኤስ 11 ፎርም ጋር በመሙላት ፓስፖርት ፕሮሰስ ማድረግ ይችላል። ሪሜምበር ለምንም አይነት ሁኔታ ወይም በምንም አይነት ሁኔታ ውስጥ ያላችሁ ባለፈውም እንዳስተዋወስኩላችሁ ወይም የሆነ ቪዲዮ እንደለቀቅኩላችሁ ምንም አይነት አይዲ ሳይኖራችሁ ፓስፖርት ማግኘት እንደምትችሉ ነግሬያችኋለሁ ባለፈው። ይሄኛውም በምንም አይነት ሁኔታ ውስጥ ብትሆኑ የግድ ስም ለውጥ ማድረግ ከፈለጋችሁ የግድ ኮርት ኦፊስ መሄድ የለባችሁም ወይም የግድ በሜሪጅ መሆን የለበትም። የስም ለውጥ ማድረግ ፈልጋለሁ የቀድሞ ስሜ አሁን አዲስ ፓስፖርት ላይ ይሆን ካሉ ማለት ከፈለጋችሁ ቀጥታ ይሄንን ዲኤስ 16 በመሙላት አዲሱን ስም ፓስፖርት ላይ ማድረግ ትችላላችሁ። የሚወሰነው ስቴት ዲፓርትመንት ይሆናል ማለት ነው። ወይም ሌሎች ተጨማሪ ዶክመንቶችን ከእናንተ ፈልገው ይወስናል ማለት ነው። ስለዚህ ስም መቀየር ትፈልጋላችሁ፣ ነገር ግን ፍርድ ቤቱ በጣጣ ፕሮሰስ አለማድረግ ከፈለጋችሁ ቀጥታ ይህንን ዲኤስ 16 ከዲኤስ 11 ጋር ሞልታችሁ ቀጥታ አፕላይ ማድረግ ትችላላችሁ ማለት ነው። ሰው ፓስፖርታችሁን ታገኛላችሁ። በምንም አይነት ሁኔታ ውስጥ ብትሆኑ ወደ ቤተሰቦቼ ፓስፖርት ማግኘት ህጉ ያስገድዳል ወይም ህጉ ይፈቅዳል። ነገር ግን ምን አይነት ፎርም ለምን አይነት ሁኔታ የምለውን እንድታውቁ ያስችላቸዋል እነዚህ ማመጣቸው የፓስፖርት ፎርሞች። ሰው ውድ ቤተሰቦቼ ይህንን ካልኩኝ ወደ ሁለተኛው ነጥቤ ይህንን ዲኤስ 60 ፎርም የሚሞላው ታዲያ ማን ነው ለሙላው ጥያቄ መልሱን ባጭሩ ልንገራችሁና ይህንን ዲኤስ 60 የሚሞላው ለፓስፖርት ለማመልከት ለመጣው ምስክር የሆነ ሰው ምክንያቱም ይሄ ሰው ስሙን መቀየሩን ሌላ ምስክር ያስፈልጋል። ምክንያቱም ያለ ሰው ለምሳሌ የኮርት ኦርደር ወይም የሜሪጅ የስም ለውጥ ካመጣ ምንም አያስፈልገውም። ዲኤስ 16 መሙላት አያስፈልግም ማለት ነው። ቀጥታ ፓስፖርት ማመልከት ይችላል። ነገር ግን ይሄ ሰው በዛ ሂደት ቀድሞ ነገር ያለው ዲኤስ 60 ማለት ያለ ምንም የኮርት ኦርደር ወይም የሜሪጅ ሂደቱን ያልተከተለ ብያለሁ። ሰው እንደዛ አይነት ጣጣ ውስጥ ላለመግባት ከፈለገ ይሄ ሰው ቀጥታ የማውቀውን በተለይ ብሌድ ሪሌቲቭስ በጣም ይፈልጋል። ይሄኛው ዲኤስ which is በጣም ክሎዝሊ ፍሬንድ የሆነ ወንድም ሊሆን ይችላል፣ እህት ሊሆን ይችላል፣ አባት ወይም ልጅ ሊሆን ይችላል። ምስክር ነው የሚፈልገው። ለምሳሌ እህት ለወንድሟ ምስክር መሆን ትችላለች። ወንድሜ ከዚህ በፊት የሚጠራው የነበረው ስም እንደዚህ አቶ ከለ እንደዚህ ነው የሚባለው፣ አሁን ያን ስም አልፈለገውም፣ አሁን በአዲሱ ስም ነው የሚጠራው የሚመሰክር በጣም ቅርብ የሆነ ሰው ያስፈልጋል። ምንም አይነት የቅርብ ዘመድ የሌለው ወንድም ዘመድ ምንም አይነት የሌለው ምናልባት በሩሜት ወይም በሩቅ ዘመዶች እንደ ምስክርነት ማቅረብ ይችላል ማለት ነው። ሰው ዲኤስ 16 የሚሞላው ሰውዬ ለፓስፖርት ለማመልከት እንደ ዊትነስ የቀረበው ሰው ነው።
ለምሳሌ እኔ ቢሆን እንደ ዊትነስ የቀረብኩት አንድ ሰው እኔን መርጦኝ ና ዊትነስ ሰው ነኝ፣ ከዚህ በፊት የነበረው ስሜ ይሄ ነው፣ አሁን አዲስ ስሜ ደግሞ ይሄ ነው፣ ስለዚህ ይሄ መሆኔን ይሄ የኔ አዲሱ ስም ይሄ መሆኑን አንተ እንድትመሰክርልኝ የምል ከተመረጥኩ እኔ ነኝ ማለት ነው። ይሄንን ፎርም ለዛ ፓስፖርት ለሚፈልገው ሰው እንደሱ ሆኜ የሱ ተወካይ ሆኜ የሚሞላለት ፎርሙን ማለት ነው። ይሄንን DS-60 ነው የሚሞላው አመልካቹ ሳይሆን ለፓስፖርት ለሚያመለክተው ሰውዬ ምስክር የሆነ ሰው ነው ይሄንን ፓስፖርት DS-60 የሚሞላው። ምናልባት ያኛው አመልካቹ ምን ይሞላል? ምናልባት DS-11 ሁሉም ፓስፖርት እንደ አዲስ ለሚያመለክቱ ሰዎች የሚሞሉት የፎርም አይነት ነው። እሱ DS-11 ይሞላል። ይሄኛውን ለምስክርነት የመጣው ደግሞ DS-16 ይሞላል። አንድ ላይ አታች ተደርጎ ዶክመንቶቹ ይላካሉ ማለት ነው። ይሄንን ባጭሩ ይሄንን DS-16 የሚሞላው ለፓስፖርት ለሚያመለክተው ሰውዬ ምስክር ሆኖ የመጣ ሰው ነው የሚሞላው ማለት ነው። በሶስተኛ ላይ ከዚህ DS-60 ፎርም ጋር ታዲያ የሚቀርቡ ሌሎች ዶክመንቶች ምንድናቸው? ኢዝሊ እነሱን ለመናገር ለምሳሌ DS-11 ምንጊዜም አዲስ ሰዎች ወይም አንድ ሰው እንደ አዲስ ፓስፖርት አፕላይ ሲያደርግ የሚሞላው የፎርም አይነት ነው which is obvious። ሁሌም እንደምናገረው DS-11ን ይሞላል። ከDS-11 ቀጥሎ ID አመልካቹም ሆነ ያን እንደ ምስክርነት የቀረበው ሰውዬው ድራይቨር ላይሰንስ ወይም ስቴት ID ያስፈልጋል። ቀጥሎ ፎቶ ያስፈልጋል። በመጨረሻም ደግሞ ለፓስፖርት ፕሮሰሲንግ ፊ $35 ለኤጀንቱ ፓስፖርት ፕሮሰስ ለሚያደርገው፣ ሌላው 130 አደልት ከሆነ $130 ለፓስፖርት ይከፍላል። ወይም ማይነር ከሆነ ደግሞ $100 ይከፍላል ማለት ነው። እነዚህ አራት ነገሮች DS-11 ID ፓስፖርት ፎቶ እና ፊ እነዚህ ከDS-60 ጋር አንድ ላይ የሚቀርቡ ነገሮች ናቸው ማለት ነው። ወደ መጨረሻው ነጥብ ለወስዳችሁ ውድ ቤተሰቦቼ መጨረሻው ጥንቃቄ ነው። ሁሉም እነዚህ የፓስፖርት ፎርሞች ሁሉም የራሳቸው ዋርኒንግ አለ። አፕሊኬሽኖችን ወይም የፓስፖርት ፎርሞችን ምናልባት ፓስፖርታችሁን ሪኒው ለማድረግ ኦር ኢደር ፓስፖርታችሁን እንደ አዲስ የምታመለክቱ ሰዎች ብዙን ጊዜ የፓስፖርቱ በስተጀርባ ላይ ዋርኒንግ አለ። ምንም ይሁን ምን በምንም አይነት ሁኔታ ውስጥ ያንን ፎርም የሚሞላ ሰው ያንን ዋርኒንጉ ላይ ያለውን ነገር አንደርስታንድ ማድረግ አለበት ማለት ነው። ምክንያቱም which is everything የሆነ ነገር ኮስት ያደርጋል። የሆነ መስመሩን ከሳል ሁሌ ኮንሲኩዌንስ አለው ማለት ነው። እነዚህ አይነት ባለፈውም ስለ DS-71 ምስክር ለመሆን የሚሞሉ ሰዎችን በደንብ ማወቅ አለባቸው። ለማን ምስክር እንደሚሆኑ፣ ምን ያህል እንደሚተዋወቁ፣ የት እንደሚተዋወቁ፣ ምን እንደሚሰራ፣ የት እንደሚኖር የዛን ሰው መረጃ አትሊስት በራሱ ኮመን ሴንስ ማወቅ አለበት። the same thing ነው። ይሄኛውንም ፎርም ስትሞሉ በጣም መጠንቀቅ ያለባችሁ ውድ ቤተሰቦች 4 ነጥቦች አሉ። እነሱን ወደ መጨረሻ ላዘርዘር ላድርግላችሁ። ይህንን ለዚህ DS-60 ፎርም ለሚሞላ ወይም ፓስፖርት ያለ ምንም የኮርት ኦርደር ወይም የጋብቻ የኦርደር የስም ለውጥ ላደረገ ሰው እንደ ምስክር ሆኖ የሚሞላው ሰው መጠንቀቅ ያለባቸው ጥያቄዎች ወይም አብዛኛው ጊዜ ፓስፖርት ኤጀንቱ ወይም ስቴት ዲፓርትመንቱ ኤክስፔክት የሚያደርገው የሚጠይቃቸው 4 ነጥቦች ወይም 4 ጥያቄዎች አሉ። እነሱ ልንገራቸው። አንደኛው የመጀመሪያው የምትጠየቀው ጥያቄ ይህንን አዲሱን ስም ለምን ያህል ተጠቅሟል ይሄ ሰውዬ ይጠየቃል። እኔ ለምሳሌ ይህንን ወንድሜ ቢሆንና ወንድሜ ነው ይህንን ፓስፖርት ማመልከት የፈለገው፣ ስለዚህ ይህንን DS-60 ለወንድሜ ስሟላ ይሄ ጥያቄ በመጀመሪያ ላይ ይጠየቃል ማለት ነው። ይህንን አዲሱን ስም ለምን ያህል ተጠቅሟል፣ ወንድሜ በዚህ በአዲሱ ስም ምን ያህል ተጠቅሟል፣ ይሄንን ነግረዋለሁ ማለት ነው። ምናልባት 1 ዓመት ሙሉ በዚህ በአዲሱ ስም ስጠራ ነበረ ብዬ እማቅ ከሆነ በትክክል ያንን ነገር እነግራለሁ ማለት ነው። ምን ያህል አዲሱን ስም ተጠቅመዋል የመጀመሪያው ጥያቄ ነው። ሁለተኛ ይህን ልጅ ወይም ይህንን ሰው ምን ያህል ታውቀዋለህ? ብዙ ጊዜ እንዳያምታታችሁ ምናልባት አንተ የመጀመሪያው ጥያቄ ይህን ሰውዬ ለአመት ያህል ይህንን ስም ስጠቀም አውቀዋለሁ ካልክ፣ ሁለተኛውም ጥያቄ ይህንን ሰው ምን ያህል ታውቀዋለህ? ለአመት ያህል አውቀዋለሁ ነው የምትለው ማለት ነው። which is very easy። ሶስተኛው ብዙ ጊዜ የምትጠይቀው ከዚህ ሰው ጋር ዝምድናችሁ ምንድነው ነው። ቅድም እንደነገርኳችሁ ይሄንን DS-60 አብዛኛው ጊዜ ሪከመንድ የሚደረገው በጣም ክሎዝ የሆነ ፋሚሊ ወይም ብለድ የሆነ ሪሌቲቭስ ያስፈልጋል ማለት ነው። ይሄን ከዚህ ሰው ጋር ያለ ዝምድና ምንድነው ካል ብለህ ስትጠይቅ ምናልባት ወይ ወንድሙ ነኝ ትላለህ ወይም በጣም የአክስቱ ልጅ ነው ወይም በጣም ቅርብ ዘመድ ይመረጣል በዚህ አፕሊኬሽን ላይ ማለት ነው። ያንን ትነግራለህ ማለት ነው። በአራተኛ
ይህ አዲሱ ስም ሌላ ትርጉም አለው ምስጢር አለው ተብለህ ልትጠየቅ ትችላለህ፣ ከደህንነት አንጻር ማለት ነው። ምክንያቱም ብዙውን ጊዜ አንዳንድ ሰዎች በስማቸው ውስጥ የራሳቸውን የሆነ ምስጢር ኮድ ወይም የሆነ ሀይልን የሆነ አጀንዳ ሊኖራቸው ይችላል። ስለዚህ አንተ ምናልባት በዚህ ስም ይህንን ወረቀት ኦን ቢሃፍ ኦፍ ሂም ሆነ ነው የምትፈርመው፣ ለአንተም ደህንነት ነው። አንተ ይሄ ስም ትክክል ነው ብለህ ስትፈርም ምናልባት ይሄ ሰውዬ የሆነ በስተጀርባ የሆነ አላማ ወይም የሆነ ነገር እንትን ይኖራል፣ ሚሽን ይኖረዋል ይሄንን ስም ያገኘበት። ሶ ዩ ሃቭ ቱ ፋይንድ አውት ይሄ ስም ከምንም አይነት ንክኪ ከወንጀል ከምንም አይነት ይሄ ለደህንነት ወይም ለሆነ ነገር ስጋት ነፃ ከሆኑ ነገሮች በቃ ነፃ መሆኑን እርግጠኛ ሆነ። ስለዚህ ስም ትርጉም በትክክል ማወቅ አለብን ማለት ነው። አንዳንድ ስሞች ትርጉም ይኖራቸዋል፣ አንዳንድ ስሞች በኮድ ሊጠሩ ይችላሉ። ዊ ኔቨር ናው። ሶ ዩ ሃቭ ቱ ፋይንድ አውት። እሱን ፋይንድ አውት ማድረግን በጣም እርግጠኛ መሆን አለብህ ከኤጀንቱ ጋር ወይም እዛ ከመቅረብ በፊት። ስለዚህ አራተኛው ላይ ትጠየቃለህ። ይህ አዲሱ ስም ምስጢር አለው ወይም ትርጉም አለው? ምንድን ነው ትርጉሙ? ምስጢር እስካለው ምንድን ነው ምስጢሩ? ምንድን ነው የምታውቀው ነገር? ስለዚህ አዲሱ ስም ተብለህ ትጠየቃለህ። የምታውቀው ነገር ካለ ትናገራለህ። ለምን ይሄ ሰው ያለምንም ሪዝን አይደለም ይሄንን ስም፣ ምክንያቱም ፍርድ ቤት አይደለም ሄዶ ይሄንን ነገር ያስቀየረው ወይም በሜሬጅ አይደለም ያስቀየረችው። ሶ ዘ ኦንሊ ቲንግ ይሄ ሰው የራሱ የሆነ ፐርሰናል ኬዝ አለ ማለት ነው ይሄንን ስም ያልፈለገበት። ሶ ዳትስ ዘ ሪዝን ዋይ ዴይ አስክ ዩ። ይሄ ከዚህ ስም በስተጀርባ የተደበቀ ምስጢር አለ ወይስ ትርጉምስ አለ ወይ የምታውቀው ተብለህ ትጠየቃለህ። የምታውቀውን ትመልሳለህ፣ የማታውቀውን ደግሞ ምንም አይነት ምስጢር ያለውን ብለህ መመለስ ትችላለህ ማለት ነው። ምንም አይነት ግዴታ የለም። አሁን በተለይ ይሄ የመጨረሻውን ጥያቄ ስለ ስሙ ምስጢር ወይም ስለ ስሙ ትርጉም አንተን አያስገድዱም። ግን እዛ ወረቀቱ ላይ አንተ ስለምትፈርም አትሊስት ማወቅ ያንን ስሙ ከስሙ በስተጀርባ የሆነ ነገር እንዳለና እንደሌለ ማወቁ ላንተ ነው በጣም የሚጠቅመው። ስለዚህ እነዚህን አራቱን ጥያቄዎች ልትጠይቅ ስለምትችል በጣም ተዘጋጅተህ ኮሚኒኬት አድርገህ መሄድ ይጠበቅብሃል ማለት ነው። ሰው ውድ ቤተሰቦቼ ይሄ ለዛሬ ያቀረብኩላችሁ DS60 እኔ በስራ ላይ እስካለው ድረስ በእኛ በሀበሻዎች ገጥሞኝ አያውቅም። ነገር ግን ነጮች አብዛኛውን ጊዜ በእነዚህ አይነት ኬዝ ውስጥ ነው ያሉት እውነት ለመናገር። ምክንያቱም ባለፈው የሆነ ቪዲዮ ላይ እንዳስታወስካችሁ ቢያንስ ከ80% ያህል የዚህ ሀገር ሪሌሽንሽፑ አፕሊኬሽኑ ላይ ዲቮርስ ነው የሚለው። ብዙውን ጊዜ ዲቮርሱ በመጥፎ ሁኔታ ከሄደ እናቶች ወይም የልጁ እናት የአባቱን ላስት ኔም እዛ ቤተሰብ ውስጥ እንዲቆይ አይፈልጉም ሰም ሪዝን። ምክንያቱም እኛ አናውቅም እና ያኔ አዲስ ላስት ኔም ለልጄ እፈልጋለሁ ብለው አዲስ ስም ያወጣሉ። ወይም እናት የራሷን ላስት ኔም ወይም የራሷን ፈርስት ኔም ለልጁ ላስት ኔም አድርጋ ያኔ ይህንን DS60 ሞልቶ ከDS11 ጋር አፕላይ ያደርጋሉ። የሆነ ጊዜ ገጥሞኝ ያውቃል። በጣም ረጅም ጊዜ ነው። ነገር ግን በእኛ በአበሻ ላይ እንደዚህ አይነት ነገሮች ብዙ ጊዜ ገጥሞኝ አያውቁም። ይህን ያልኩበት ሪዝን እያንዳንዱ የፓስፖርት ፎርሞች ቢያንስ ከ10 እና ከዛ በላይ የፓስፖርት ፎርም ነው። እያንዳንዱ የራሱ የሆነ ሪዝን አለው፣ የራሱ የሆነ ፐርፐዝ አለው። አንድ ጊዜም ይሄን ነገር ነግሬያቸዋለሁ። ነገር ግን እያንዳንዱ የፓስፖርት ፎርም እኛን ዳይሬክትሊ ተች ባያደርግም አልፎ አልፎ የሚያስፈልጉን ጊዜ ይኖራል እና ለዛ ነው እናንተን አትሊስት ለምንም አይነት ነገር ምንም ዝግ የሆነ ነገር የለም ለማለት ነው ባጭሩ። ሁሉም ነገር ክፍት ነው። ብዙ ነገሮች ኦፕሽኖች አሉ። እንደው ሁሉም ነገር የማይቻል መስሎ እንዳይሰማን ለፓስፖርት ያለን ግንዛቤ በጣም የሰፋ እንደሆን ካለኝ ፍላጎት አንጻር ነው እነዚህን የተለያዩ የፓስፖርት አይነቶችን ማመጣላችሁ ወደ ቤተሰቦቼ። ቀጥሎ ሌሎችም ወደ 2 3 4 የተለያዩ የፓስፖርት ፎርሞች አሉ። እነሱን ደግሞ በሚቀጥሉ ቪዲዮዎች ላይ ይዤ እመጣለሁ። ምናልባት ይሄ ቪዲዮ ለእናንተ አስተማሪ መስሎ ወይም የሆነ እናንተ ያልጠበቃችሁትን አይነት መረጃ ወይም ኢንፎርሜሽን የሰጣችሁ ከመሰላችሁና ሄልፕ እናንተን ካያደረጋችሁ ውድ ቤተሰቦቼ እንደዛውም ይህንን ቪዲዮ ላይክ፣ ሰብስክራይብ እንደውም ሼር በማድረግ ሌሎች እንዲደርሳችሁ አድርጉ። እናንተም የበለጠ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ።